ሰላም የቢኒ ግርማቸው የዩቲዩብ ተከታታዮች እንደምን ከረማችሁ። ዛሬ እንግዲህ እስቲ የተለያየ ሶሻል ሚዲያ ላይ በተለይ ደግሞ ቲክቶክ ላይ ጥሩ ጥሩ ሀሳብ የተነሱበት እንደገናም ደግሞ በስነ ልቦና ዙሪያ የሰዎችን ሀሳብ የጎዳንበትን አጭር የሆነ 3 ቪዲዮዎችን አምጥቻለሁ። ከነሱም ደግሞ እየተማርን በመሀል እየተወያየን እናንተም ደግሞ ትማሩበታላችሁ ብዬ ስላሰብኩኝ ምናልባት የተወሰነ ደረጃ ደግሞ ማስተዋል ይጨምራል ብዬ ስላሰብኩ እነዚህን ቪዲዮዎች አዘጋጅቼላችኋለሁ። እስከ መጨረሻው ተከታተሉ። ምክንያቱም በመሀል አንዳንድ አስተያየቶች የምሰጠው እንደ ስነ ልቦና ባለሙያ ስለሆነ እናንተም እንድትጠነቀቁ የምታደርጉትን ነገር ደግሞ በማስተዋል እንድታደርጉ ይረዳችኋል። አሁን ወደ ቪዲዮ እንሄዳለን ማለት ነው። ታዲያ ሰብስክራይብ፣ ሼር፣ ላይክ እና የተሰማችሁን አስተያየት ደግሞ መጻፍ አትርሱ። ቢኒ ግርማቸውን የዩቲዩብ ቻናል ሰብስክራይብ አድርጉ። በማንኛውም ነገር ማማከር ከፈለጋችሁ ደግሞ ቴሌግራም ላይ አለንላችሁ። ወደ 121,000 ሰው ተከታይ ያለው የቴሌግራም ቻናል አለ። ቲክቶክ ደግሞ ወደ 30,000 የሚጠጋ አለው። በእነዚህ ፕላትፎርም መቀላቀል ትችላላችሁ። መልካም ጊዜ። ቀላል ሰው እንዳልመስላችሁ ስራ ደስክሯል። ዲያቆን ነኝ። ሚስቴን ቀድሼ ነው ያገባኋት። ቆርቤ እሷንም አቆረብኳት። እንዲያው ይሄ ቲክቶክ ያላቀለለው ያላዋረደው ሰው የለም። ክንፍ ያወጡት እንኳን እንደዚህ አላሉ። ትንሽዬ አገልግሎት ባገለገለን ቁጥር ወይ እንደው ትንሽዬ የምንጠራባት ስም ባለችን ቁጥር እኔ ቀላል ሰው አይደለሁም እንዲህ ምናምን የምንለው ነገር ማለት እኔ በቲክቶክ እንደዚህ ትሬንድ የሚባለው ነገር በቃ እንደው ማሽቃበጥ ይሄ ወረተኝነት ምናምን አይመስለኝም ነበር። አንተ በጋብቻ ቀን ቀድሰህም አገባሃት፣ ከህዝቡም ጋር ቆማ አስቀደስክ። ምንም የተለየ ለውጥ የለውም። በነገራችን ላይ እንዲያው እንደ ስርዓት የሚመከርም አይደለም። የሚገርማችሁ ነገር ሰዎች እኔ ለሰዎች ይህን ምክር አቋርጬ ምክር የሚሰጠው ምንድን ነው፣ ስራችሁ እንዲናገር ለማድረግ ሞክሩ። ማለት ወደ ምክሩ እንመለስበታለን። በጣም ስለተመቸኝ እና በመሀል ሀሳብ ልጨምርበት ብዬ ነው። እና ስራችሁ ራሱ እንዲናገር እናንተ የሰው ፊት ስትቆሙ እናንተ የሰራችሁት ስራ እንዲናገር ማድረግ አለባችሁ እንጂ እንደዚህ ስላረጋችሁ እንደዛ ስላረጋችሁ አይደለም። ለማንኛውም ወደ ምክሩ እንመለስ። እኔ በዚህ ጉዳይ ኮንዘርቫቲቭ መሆን ፈልጌ አይደለም፣ ግን እንደ ስርዓት አባቶቻችን አላሳዩንም። ያን ያህል የሚመከርም አይደለም። ዲዮሎጂካሊም ስታስቡት ሙሽሪትን ትቷት ለብቻው እሱ ገብቶ ደግሞ ወደ ቤተ መቅደስ ይግባና እሷን ለብቻዋ ትቷት ወደ ቤተ መቅደስ ገብቶ እሱ ቅዳሴ ይቀድስ የሚል እንደዛ አይነት ስርዓት አባቶቻችን ከጥንቱ አላሳዩንም። ቀድሼ ነው ማገባሽ፣ እኔ በዚህ መዝሙር ዘምሬ ነው ማገባክ፣ የወደፊት ባሌ ከበሮ መትቼ ነው ማገባክ ምናምን ዲስ ወርዝለስ። በነገራችን ላይ ምንም የሚጨምረው ነገር የለም። እናቴ ምንም ፋይዳ ያለው ነገር አይደለም። እንደውም በሰርጋቸው ቀን ሙሽራው ከሙሽሪት ሳይለዩ ከቤተ ክርስቲያን ጨርሶ ነው ስርዓቱን መውጣት ያለበት። ከተቻለ ሌላውንም ስርዓት በዝግታ ሰላማዊ ብሎ መዋል ነው እንጂ እንደው ዝም ብሎ ከበሮን እየደበደቡ እየዘለሉ መዋሉ ምኑም ያን ያህል የሚመከር አይደለም ማለቴ ነው። ደግሞ አላችሁ እንጂ ሚ ዊዛውት ነጠላ፣ ሚ ዊዝ ነጠላ ምን እንደሆነ እንትኑ አይገባኝምም አይመስጥምም፣ ትርጉሙም ፋይዳውም አይገባኝም። ማለት ዊዝ ነጠላ ያለውን ካሳያችሁን በቃ ሌላውን ተውት። እኛ መገመት እንችላለን። ዊዛውት ነጠላ የነበረውን እኛ እንገምታለን። የግድ የሚያስፈልገንም ከሆነ ላኩልን እንላችኋለን። እኛ በግል መስመር ትልኩልን አላችሁ። ምንድነው እንደዚህ በጣም ቅሌታም መሆን? እንደው ክርስቲያን ሆኖ እንዲህ ነገራችን ላይ ይሄ እሱም ብቻ ማለት ነው። ይሄም አይገባኝ ምን አይነት አዲስ ልምድ እየመጣ እንደሆነ ግራ የሚያጋባ ነው። እና ያው ነጠላ መልበስ በጣም ጥሩ ነው። ያው ስርዓተ ቤተክርስቲያናችን የሚፈቅድ ነገር ነው። ግን ከዓለማዊ ነገርና መንፈሳዊ ነገርን
እኔ በዓለማዊ እንደዚህ ነኝ፣ በመንፈሳዊ እንደዚህ ነኝ ብሎ ራስን ላላስፈላጊ ነገር ማጋለጥ ብዙም ጥሩ አይደለምና መጠንቀቅ ያስፈልጋል። ሲንቀጥል ዝም ብሎ ገለባ አይነት መሆን እንደው ስንት የምናሳየው ነገር ባለበት ጊዜ ላይ ጥፍሬ ሲሾል እንዲህ ነኝ፣ ፀጉሬን ሳስይዘው እንዲህ ነኝ፣ ሳላስይዘው እንዲህ ነበርኩ፣ ቅንድቤን እንዲህ ሳረገው እንዲህ ነኝ፣ ነጠላ ስሸፋፈን እንዲህ ነኝ፣ በስተኋላ ስዞር እንዲህ ነኝ ምናምን፣ ልብሰ ተክህኖ ስለብስ እንዲህ ነኝ ምናምን፣ እንዲሁ እንዴት ያለ ያው እዚህ ጋር መጠንቀቅ ያለባችሁ ሰዎች ወይም ደግሞ የምታፈቅሩት ሰው ፎቶ ላክልኝ አሁን እሱ እዚህ ጋር ላክልን ማለት ብንፈልግ በውስጥ መስመር መጠየቅ እንችላለን ብሏል። ግን ይሄንን እንዳትልኩ አደራችሁ። ምክንያቱም በኋላ ላይ ዋጋ ያስከፍላችኋል እና የብዙ ሰዎች ህይወት የተበላሸው በስሜታዊ በማድረግ ነው እና አንዳንዴ በስሜታዊ ውስጥ ሆናችሁ የምታደርጉት ነገር በጣም ከባድ ነው። ለዚህ ነው እኮ እኔ የራሴ አባባል አለኝና ስሜት አስተሳሰብን እንዳይጋርድ ተጠንቀቅ ብዬ ለራሴ ሁሌ እመክረዋለሁና እናንተም እችን ቃል ብትጠቀሙ ጥሩ ነው። የቤተ ክርስቲያን አሁን ትልቁ ይሹዋ ይሄ ነው። ለሀገርስ ትልቁ ችግሯ እንደው እኛ ነጭ ስንለብስ የሆነ አይነት መምሰላችንን፣ ጅንስ በለበስን ጊዜ ሌላ አይነት መምሰላችን ነው ትልቁ ይሹ። ወደፊት የእናንተስ ታሪክ ሆኖ እንዲቀመጥ የምትፈልጉት ይሄ ነው። በጣም እኮ ዝም ብሎ እንደ ድሮ በቃ እንደ ድሮ አባቶቻችን እንደ ድሮ ክርስቲያኖች የምናሳየው የበሰለ ነገር አጣን። ጎበዝ እግዚአብሔር ይስጥልኝ። ሀሳቡ ጥሩ ነው፣ ለሚያስተውል ጥሩ ነው። ሰዎች በደቂቃ በሀሳብ እየጠፉ ነው እና ስለዚህ የምታደርጉትን ነገር በጥንቃቄ ማወቅ ያስፈልጋል። ባይዘዌ ዛሬ ያደረጋችሁት ነገር ከሶሻል ሚዲያ ይጠፋል ማለት አይደለም። ስለዚህ የምታደርጉት ማንኛውም ነገር ሶሻል ሚዲያ ላይ ጥንቃቄ አድርጉ። በተለይ ደግሞ የኛ ሰው እናንተ ብትለወጡ፣ እናንተ የተሻለ ቦታ ብትደርሱ አንዳንድ ማህበረሰቦች መለወጣችሁ አይቀበሉም፣ እዛው ነው የሚያስቡት። ስለዚህ የምታደርጉትን ነገር በጣም በጥንቃቄ አድርጉ። ወደሚቀጥለው ቪዲዮ እንሄዳለን። ድሮ ልጅ ያለው ማለት ነው በጣም መጥፎ ሚሞሪ ነበረኝ። ሁሌ ያሉት ከኔ ጋር ሁሌ ማለት ነው ስሞቼ ቆማጣው ልጅ፣ አካል ጉዳተኛው ልጅ፣ እጅ የሌለው ልጅ የኔ ስም ናቸው እነዚህ ብላ። ከሁሉም በላይ የማይረሳኝ ግን ልጆች ምናምን ሲያጠፉ እንደንተናንም ቆርጥ እጅን እንደሱ ጋር እንዳትጫወት ይተላለፍብሃል ምናምን የሚባሉ ነገሮች እግዚአብሔር አረሳውም። ያሉኝ ሰዎች ራሱ አረሳቸው። ምንም ካይመሮ ሊጠፋ አልቻለም እና ዛሬ ሙላችሁ ነገር የምትናገሩትን ነገር በሰው ህይወት ላይ ምን ያክል ተጽዕኖ ሊያሳድር እንደሚችል አታውቁምና አንዳንድ ጊዜ ያው ወደን ያላመጣናቸው ወይም ደግሞ በሆነ አጋጣሚ እጃችንን፣ እግራችንን፣ አይናችንን እኛ ዛሬ የምንመካው ማንነታችን ነገ ላይ ልናጣው እንችላለን። የሆነ አንድ አካል ጉዳተኛ የሆነ ሰው ራሱን ለመለወጥ ወይም ደግሞ ከኔ ተማሩ ብሎ በተለያዩ ሶሻል ሚዲያ ውስጥ በሚመጣበት ሰዓት የምንናገረውን ነገር በደንብ ጥንቃቄ ማድረግና ማስተዋል ያስፈልጋል። ለምሳሌ እንደ ቀልድ ብለን የምናስባቸው የሆነ ለእናንተ ኮመንት መስጠት የቀልድ ኮመንት በሆነ ሰው ህይወት ላይ ማሾፍ በጣም ቀላል ነገር ይሆናል። ግን ያንን ሰው ምን ያህል የልብ ስብራት እንደሚያደርስ ግን አናስተውልም። እባካችሁ ጥንቃቄ በጣም ያስፈልጋል። አሁን ይሄ ልጅ በራሱ የሆነ ነገር ተቋቁሟል፣ ግን
ከሚናገረው ነገር ውስጥ ደግሞ ምን ያህል የስነ ልቦና ጉዳት ውስጥ እንዳለ ግን ማወቅ ይቻላል። ለምን ያው ሰዎች ምን ያህል ያንን ሐሳብ ጭንቅላት ውስጥ እንደከተቱበትና እንደዚህ ይሉ ነበር ብሎ ሲል የተሰማው ውስጥ የተሰማው ነገር ብዙ ነገሮች አሉ ማለት ነው። አንዳንድ ስሜቶች ለመግለጽ ይከብዳሉና በተለይ ሶሻል ሚዲያ ላይ ራሳቸውን በተለያዩ ነገሮች ውስጥ ሆነው ግን ደግሞ ህይወታቸውን ተቋቁሞ ለመለወጥ የሚጥሩ ሰዎች ላይ እባካችሁ ባናሾፍ እንደው ጥሩ ለምንሰጠው የኮሜንት አስተያየትም በቃ ቢያንስ ዝም ማለት ይቻላል። የሰው አይምሮ ሰላም መጠበቅ ይቻላል። አሁን ለምሳሌ እኔ ለምን አልነግራችሁ እኔ ቲክቶክ ላይ ገብታችሁ አንድ ስድብ ምናምን አታገኙም። ምክንያቱም ብልግናቸው እኔ ጋር ባስቀር ይሻላል ብዬ ስለማስብ አይቼ ሌላ ሰው ቢያነበው ይሄንን ኮሜንት ደግሞ ምን ይላል የሚለውን ከተረዳሁት በኋላ ነው ፕሩቭ ማድረግለት ማለት ነው። እና ይሄንን የተጠቀምኩበት መንገድ ምንድነው? ሰዎችን በንግግር ስለሚጎዱ ዝም ብሎ የማይመለከታቸውን ሐሳብ ይሰጣሉ ማለት ነው። የሰው ልጅ የነጻነት የመናገር መብት አለው፣ ግን ልቅ ሆኖ መናገር መብት የለውም። የአንዱን የአይምሮ በንግግር የአንዱን ስነ ልቦና መጠበቅ አለበት። መቼስ ሰው ዝም ብሎ አፋችን ላይ ምራቅ ሞላ ተብሎ እንዴት ነው ሁሉም ምራቅ ይታፋል እንዴ? ጥሩ አይደለም እኮ ድርቀት ያመጣል። መዋጥ ያስፈልጋል ማለት ነው። ለምን ጉሮሯችን እርጥበት እንዲኖር። ስለዚህ ሁሉም አይምሯችን ላይ የመጣውን ነገር ዘርግፍ በማድረግ አይጠበቅም። እና እስቲ ወደ ልጁ የመጨረሻ ንግግር እንመለስ። ፕሊስ የምንናገረው ነገር እንጠንቀቅ። ጀስት ባንናገር እኮ የሚጎልብን የሚቀነስብን ነገር የለማ። ዝም ማለት በቃ ጥሩም ነገር ባታረጉ በቃ ኤኒዌይስ ግን እንጠንቀቅ የምንናገረውን ነገር። አመሰግናለሁ። ምን ያህል ለተጎዳ እንግዲህ ማሰብ ነው። የምንናገረውን ነገር እንጠንቀቅ። እንግዲህ ከዚህ ልጅ ካልተማርን ከማን እንማራለን? ችን ውስጥ ደርሶ መማር የለብንም። በቃ ብልጥ መሆን አለብን። ሰዎችን እየጎዳ ከሆነ ከሰዎች ህይወት መማር መቻል አለብን። የምንማረው ደግሞ በማስተዋል ነው እና እባካችሁ እግዚአብሔር ለእናንተ ማስተዋል ይስጥ፣ ለልጁም እንግዲህ ጥንካሬ ይስጥ። ልጁ የምታውቁ ካላችሁ በነገራችን ላይ እኔ በስነ ልቦና ልረዳው ይችላል እና ቴሌግራም ላይ መጥቶ ቢኒ ግርማቸው ብሎ ማግኘት ይችላል ማለት ነው። አሁን እኮ መናገርም ተከለከልን፣ ዝም ማለትም ተከለከልን። ያለ እድሜ ማለት ነው። ብዙ ነገር አየሁና መሳቅም ደከመኝ፣ ማልቀስም ደከመኝ። እንደዚህ አይነት ሰዎች አሉ ማለት በህይወታቸው ውስጥ ለምሳሌ መጋቢ አዲስ አለማየሁ እሸቱ አንድ ንግግር ላይ ምናምን ልጅ እንደ ልጅ ማደግ አለበት ብለዋል። ልጅ የትልቅ ሰውን ስራ ሲሰራ ትክክል አይደለም። ልጅ እንደ ልጅ ማደግ አለበት፣ መጫወት አለበት፣ መዋረቅ አለበት፣ ቆሻሻ መንካት አለበት፣ ብዙ ነገር ብለው ነበር አንድ ጊዜ ንግግራቸው ላይ እና አንዳንድ ጊዜ ያለ እድሜያችን የምንከፍለው ዋጋ ወደፊት ህይወታችንን ጨለምተኛ ወይም ደግሞ በቃ ኬርለስ እንድንሆን ያደርገናል። ጫናዎች ሲደራረቡ ማለት ነው። ለምሳሌ አንድ ጥንካሬ እንዳለ ሁሉ ግን ለነገ መኖርን መጓጓትን ይደክመናል። መኖር ስላለብን ጠንክረን እንሰራለን፣ ጠንክረን እንገኛለን። ግን በህይወታችን ውስጥ በቃ ደስታ የሚባለው ነገር ይጠፋና ብዙ ነገሮቻችንን እንረብሸናል። ልክ እሱ እንደሚለው ማለት ነው። በጣም ብዙ ነገር ነው የሚሰማኝ፣ ብዙ ነገር እና ብዙ ነገር ነው የሚሰማው። ያ ማለት ደግሞ ያሳለፈው ይመስለኛል የብቸኝነቱ ጣውረድ። አይ ቲንክ ታዋቂ ዘፋኝ ነው
ሰዎች አግልለውታል ወይ ይሆናል፣ ስራ አጥቶ ሊሆን ይችላል። የሆነ ጊዜ ላይ አዲስ ዘፈን አውጥቶ ከዛ ብዙ ሰው ተጠቅመው ሊሆን ይችላል፣ ግን ህይወቱ እሱ ግን አልተለወጠም ሊሆን ይችላል። እና በዚህ ውስጥ ያለፈ ሰው በቃ ቢናገርም ሰው አይሰማኝም፣ ዝም ብልም ሰው ችግሬን አይረዳም። ስለዚህ ግራ ግብት ውስጥ ይገባል ማለት ነው። እና እንደዚህ አይነት ሰዎችን ከማጣታችን በፊት ቀድመን ብናስተውል እላለሁ። ውጭ ሀገር ያለ ሰው ህይወት እንዴት ነው ብለህ ጠይቀዋለህ። ቆንጆ ነው፣ እንትኑ ጥሩ ነው፣ የእንትን እድል አለ፣ እንትኑም አሪፍ ነው፣ እንትን ብለህ እንትን ብትል እንትን ብትልበት ሀገር ነው እያለ ይቀጥላል። እና ደስተኛ ነህ ደስታ አለ ስትለው ውይ ደስተኛ አይደለም ደስታ የለም ይላል። ኢትዮጵያ ያለ ሰው ትጠይቃለህ ህይወት እንዴት ነው ትለዋለህ። ምን እንዴት ነው ትለኛለህ። እንትን የለ እንትኑ ራሱ እንትን ካለ እንትን ብሏል፣ እኔ ራሱ እንትን ብዬ እንትን ካልኩ ስንት ጊዜ እንትን የለም ምርር ብሎኛል፣ እኔ ግን እንትን ብዬ እንትን ማለት ነው የምፈልገው እያለ ይቀጥላል። እና ደስተኛ ነህ ደስታ አለ ስትለው አንተ ትቀልዳለህ እንዴ የሁሉ ችግር እየነገርኩህ ስለምን ደስታ ነው የምትጠይቀኝ? ደስተኛ ያለውም ደስታ የለም ይላል። እና ደስታ የት ነው ያለው? እዚህም ከሌለ እዛም ከሌለ የት ነው ደስታ ያለው? አዎ ምንድነው እንደዚህ አይነት ነገር ብዙ ጊዜ ሰዎች የሚያስቡት ቦታ ስለቀየሩ ወይም ደግሞ ከኢትዮጵያ ወደ ውጭ ስለሄዱ ደስታ የሚያገኙ ይመስላቸዋል። እንደገናም ደግሞ ካሉበት ሀገር ወደ ሀገራቸው ስለመጡ ወይም ደግሞ እዚህ ያሉ ደግሞ ደስታ የሚገኝ ይመስላቸዋል። ደስታ ቦታ በመቀያየር የሚገኝ ነገር አይደለም። በመጀመሪያ ደረጃ እንዴት ይገኛል? እሱን የቻለ ሌላ ቪዲዮ እሰራላችኋለሁ። ግን ለዚህ አሁን ለጠየቀው ጥያቄ ለመመለስ ያህል ነው። የሰው ልጅ ፍላጎቱ የተለያየ ነው እና የሚፈልገውን ነገር አንድ ላይ ማግኘት ይፈልጋል። ለምሳሌ ደስታችን የሚመስለን ወይም ደግሞ ፍላጎታችንን ለማርካት የምንጠቀመው እኛ የጎደለንን ነገር ለማሟላት ነው ደስታችንን የምንሮጠው ማለት ነው። አሁን ልክ ከዚህ ከኢትዮጵያ ብድግ ብሎ ውጭ ሀገር ይሄድና የሆነ ሰው ስራ ይሰራል ምናምን ግን ደስታ የለውም። ለምን ደስታ የለውም ብለን ቀረብ ብላችሁ ስትጠይቁ ምክንያቱም ቤተሰቡ ይናፍቀዋል። ቤተሰብ ናፍቆት አለ። ለቤተሰብ ብሎ ብዙ ነገር ዋጋ እንደከፈለ ምናምን ጭንቅላቱ ስለሚያስብ መቼ ይሆን ቤተሰቤ ጋር ሆኜ መኖር የምችለው ብሎ ያንን ሀሳብ ስለሚፈጥር ጭንቅላቱ የሚሄድበት ቦታ ሁሉ ደስታ ያጣል ማለት ነው። ለምን? አብዛኛውን ጊዜ ደስታ የሚገኘው በምትኖሩበት አካባቢ ቤተሰቦቻችሁ ጋር ሰክሰስፉል ሆናችሁ ከነሱ ጋር መኖር ስትጀምሩ፣ ምሳሌ በትዳር ውስጥ ሊሆን ይችላል፣ ከልጆች ጋር ሊሆን ይችላል፣ ከእናትና አባታችሁ ጋር ሊሆን ይችላል፣ ወይም ደግሞ እዛ ካሉት ማህበረሰብ ማለት ነው። ለምን አንዳንድ ጊዜ እንደውም አጋጥማቸው አቅም በእድሜ ገፋ ያሉ ሰዎችን ወደ አዲስ ከክፍለ ሀገር ወደ አዲስ አበባ ስታመጧቸው እናትና አባቶቻቸው ነው እኔ እዛ ምን ላደርግ ነው ገብቼ ቁጭ ነው የምለው ማለት የተሻለ ኑሮ ነው። እዚህ ምግቡ በየሰዓቱ ሊሆን ይችላል፣ የሚሰሩት ስራ የለም፣ በቃ እርፍ ነው የሚሉት። ጠዋት ገላቸውን ይታጠባሉ። በተለይ ደግሞ አቅም ያለው ሰው ከሆነ በብዙ ነገር የተሻለ ነው የሚሆነው። ቤተክርስቲያን ሲሄዱ በመኪና ነው። እነሱ እሷን አይፈልጉም። ምክንያቱም የለመዱት ከማህበረሰቡ ጋር ስለሆነ አማርኛ የሚያወራ ሰው ጋር የሚቀልድ መሄድ፣ ለቅሶ መድረስ ምናምን እኚህን ሁሉ በአንዴ ሲጠፋ የአዲስ ኢንቫይሮንመንትን እስከምትለምዱ ድረስ እዛ ሄዳችሁት ነገር ደስታ በብዛት አይገኝም። ያ ነው እና ስጠቀልላችሁ ደስታን በተመለከተ በደንብ አድርጌ አስተምራችኋለሁ። እናንተ ሰብስክራይብ አድርጉ። እሺ እንግዲህ የቀረቡትን ቪዲዮዎች አይታችኋል። ከነዚህ ውስጥ ደግሞ በደንብ የተማራችሁት ራሳችሁንም የገመገማችሁት አለ፣ አላስፈላጊ አስተያየት በመስጠት እንደገናም ደግሞ አልፎ ደግሞ የምታረጉትን ነገር ደግሞ ከዝና ባለፈ ደግሞ ስለ ራሳችሁ ከማውራት ይልቅ ስራችሁ እንዲናገር ማድረግ መቻል እንዳለባችሁ እና ብዙ ነገር የተገነዘባችሁ ይመስለኛል እና ይህንን የዩቲዩብ
ቻናል ደግሞ የበለጠ እንዲቀጥል ያው እዚህ ቻናል ላይ ቀልድ ምናምን የለም። ህይወትን በደንብ የሚያስተካክልና ህይወትን በደንብ የሚመራ ነገሮችን እያየን እንድንሻገር ይረዳናል ብዬ ያሰብኩትን ነው። በሚቀጥለው ደግሞ እናንተም ደግሞ በውስጥ መስመር መላክ ትችላላችሁ። እስቲ በዚህ ቪዲዮ ላይ ሪአክት አድርጉ ብላችሁ መላክ ትችላላችሁ። እስከዛው ድረስ ሰላም ቆዩ። መልካም ጊዜ። ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ።